እውነት ነው በአባይ ወንዝ እንዲሁም በናይል ተፋሰስ ግብጽ ተኝታ ይቀርና ነቅታም ህልም የምታይበት ገጸ በረከቷ ነው። የወንዝ ለግብጽ በታላቁ አስዋን ግድብ አማካኝነት አሳን ያረቡበታል፣ ኤሌክትሪክ ብርሃን ይሰጣቸዋል፣ ስንዴ፣ ሩዝ፣ አትክልትና ፍራፍሬን ጨምሮ ሁሉ ህይወታቸው ላይ ምሰሶ ሆኖላቸዋል። ከወድህ የወንዙ መገኛና 85 በመቶ ከምታዋጣው ኢትዮጵያ በኩል ደግሞ ገና በጅምር ላይ ያለውን የህዳሴ ግድብን ተስፋ አድርገው ግብጽ አሁን የምታገኘውን ገጸ በረከት ከአባይ ለማግኘት ኢትዮጵያውያን በተስፋ እየጠበቁ ነው። በቀላሉ ንጽጽር ልዩነቱ ይበሆነበት ታዲያ የበይ ተመልካች የነበረችው ኢትዮጵያ ግድቡን በገንባት ስትጀምር የግብጽ መንግስት ህዝብና የሀገሬው መገናኛ ብዙሃን መተኛት አልተቻላቸውም። ተበደልንና መሰል አቤቱታዎች ያቀርባሉ እንጂ። አቶ ፈቃ አህመድ ነጋሽ በምስራቅ ናይል አህጉራዊ ጽህፈት ቤት ዳይሬክተር ናቸው። እርሳቸው እንደሚሉት የግብጽ አካሄድ የታላቁ ህዳሴ ግድብ ጉዳት የሚያደርስባት ሆኖ ሳይሆን ግድቡ የፖለቲካና የደህንነት ጉዳይ እንዲሆን ካለ ፍላጎት የተነሳ ነው ይላሉ። በታሪክ እንደዚህ አይነት እምነት አላቸው። ሶስተኛ ጉዳይ ሲመጣ ችግራቸውን ይፈታልናል የሚል በታሪክ ያለፉበት ጉዳይ ስለሆነ በዛ ላይ ትልቅ እምነት አላቸው። ሌላኛው ያው ዓለም አቀፋዊ ይዘት እንዲኖረው የውሃ ጉዳይ የቴክኒክ ጉዳይ ሆኖ እያለ ከቴክኒክ አልፎ የፖለቲካና የደህንነት ጉዳይ እንዲሆን ፍላጎት አላቸው እና ለዛ አመችቷቸዋል። በተለይ አሜሪካ መንግስትና የዓለም ባንክ እዚህ ውስጥ መግባታቸው። የታላቁ ህዳሴ ግድብ በማመንጨት አቅሙ እንጂ በውሃ መያዝ አቅሙ ከአፍሪካ አንደኛ አይደለም የሚሉት አቶ ፈቃ አህመድ የህዳሴ ግድቡ 4ኛ ደረጃ ላይ በመገኘቱና አስዋን ግድብ ከሚይዘው ውሃ በ2 እጥፍ በማነሱ ኢትዮጵያውያን ምሁራን የግብጽ ስግብግብነትን በንጽጽር በማሳየትና በአስዋን ግድብና በህዳሴ ግድቡ ዙሪያ ያለውን ልዩነት ከቴክኒክና ከጥራት እንደዚሁም ከተጽዕኖ አንጻር የኢትዮጵያን ምሁራን ለዓለም ማህበረሰብ ማስገንዘብ እንዳለባቸውም አሳስበዋል። የታላቁ ኢትዮጵያ ህዳሴ ግድብ አሁን ብዙ ጊዜ የኛ ሚዲያ ሲያስተላልፈው ይሰማል። በአፍሪካ ትልቁ ግድብ እየተባለ ነው የሚነገረው። የታላቁ ኢትዮጵያ ህዳሴ ግድብ በአፍሪካ ትልቁ ግድብ አይደለም፣ 4ኛ ነው በትልቅነት ከወሰድን። ምክንያቱም ሌሎች ግድቦች አሉ። ጋና ውስጥ ኦኮሳምቦ የሚባል አለ። ዛምቢያና ዚምባብዌ ውስጥ ካሪባ የሚባል ግድብ አለ። ግን አፍሪካ ውስጥ ትልቁ ግድብ እኮ የአስዋን ግድብ ነው። የአስዋን ግድብ የኢትዮጵያ ህዳሴ ግድብ የሚይዘውን ውሃ ከግማሽ በላይ ነው የሚይዘው፣ ከ2 እጥፍ በላይ ነው የሚይዘው። የአስዋን ግድብ የሚያጥለቀልቀው ቦታ የታላቁ ኢትዮጵያ ህዳሴ ግድብ ያጥለቀልቀውን 4 እጥፍ ነው ማለት። በጣም አካባቢውን የበከለ አውዳሚ ግድብ ሰርቷል እነሱ። በትልቅነት ትልቅ ግድብ ሰሩ ብሎ እኛን የሚከሱ ከሆነ እነሱ የኛን ግድብ ከ2 እጥፍ በላይ የሚገዝፍ ግድብ ሰርቷል። የኛ ግድብ እኮ ውሃ አያተንም። እነሱ ግድብ ከ10 እስከ 16 ቢሊዮን ሜትር ኩብ ውሃ አያተንም። እነሱ ግድብ በ1971 ሲያልቅ ወደ 160 ሺህ ህዝብ አፈናቅሏል። የኛ ግድብ እኮ አሁን ራሱ 10 ሺህ 12 ሺህ ሰው ነው የሚያፈናቅለው። እያወዳደሩ ማቅረብ ይቻላል። የነሱ ግድብ መሰራት የግብጽን ህዝብ አደጋ ላይ ጥሏል። የግብጽ ህዝብ እኮ በአሁኑ ጊዜ በኩላሊት በሽታ እየተጎዳ ነው ያለው። በጣም በርካታ ጉዳይ በራሳቸው ግድብ እነሱን መልሶ አፋቸውን ማዘጋት ይቻላል እና በሳይንስ ላይ የተመሰረተ በመረጃ ላይ የተመሰረተ በመልካም ተሞክሮች ላይ የተመሰረተ መረጃዎችን በመልቀቅ የዓለም ህዝብ እውነቱን እንዲያውቀው ማድረግ የሚቻል ይመስለኛል። በዚህም ግብጾች አስዋን ግድብን ከሰሩ ኢትዮጵያ በገዛ ሀብቷ ወቅቱን በጠበቀ ጥናት እየተገነባ ያለውን የታላቁን ህዳሴ ግድብን የማይገነቡበትና በወንዙ ዙሪያም የማያለሙበት ምንም ምክንያት የለም። ግብጾች አሁን የሚፈልጉት ይሄ ግድብ ጎድቷቸው አይደለም። ግድብ መገንባት እኮ አዲስ ነገር አይደለም። በዓለም ላይ እኮ በአሁኑ ጊዜ ትላልቅ ግድብ ራሱ ከ70 ሺህ በላይ ነው ያለው። ግብጾች አስዋን ግድብን ከሰሩ ኢትዮጵያ የታላቁ ኢትዮጵያ ግድብን መስራት ኃጢአት የሚሆንበት ምንም መመዘኛ የለም። ስለዚህ ማንም ኢትዮጵያዊ በዚህ ላይ መረጃ መስጠት የሚችል ሰው መስጠት መቻል አለበት ይመስለኛል። ህግም ያስገድዳል። ይሄ ደግሞ የዜግነት ግዴታም ይመስለኛል እና ባለሙያዎች በሙሉ በዚህ ላይ የሚረባረቡ ይመስለኛል። የውሃ ሚኒስትርም ሆነ የውጭ ጉዳይ ሚኒስትር እነኚህም ባለሙያዎች እያበረታቱ መረጃ እንዲሰጡ ማድረግ ነው አንደኛው። ሁለተኛ የመረጃ ብዙሃን ባለሙያዎችም ጋዜጠኞችም መረጃውን ቆፍሮ የሚያወጡበት ራሳቸው የሚተነትኑበት ራሳቸው
መረጃው ላይ የሚደርሱበትን ስልት ቀይሰው ጥረት ማድረግ ያለባቸው ይመስለኛል። ኢትዮጵያ ግድብ መገንባት እስከቻለች ድረስ የመበልጸግ መብት አላት። ከዚህም ባለፈም ዓለም የሚያውቀው የሃያኛው ክፍለ ዘመን የቅርብ ጊዜ መጥፎ ጠባሳው ረሃብ ኢትዮጵያ እንዲህ አይነት ግድቦችን ካልገነባችና የምግብ ዋስትናዋን የኃይል ፍላጎቷን ካላረጋገጠች ድህነቷ የከፋ ስለመሆኑና ግብጽ ግን በተቃራኒው እየተጠቀመች መሆኑን ደግሞ በተብራራ እውቀት ማስረዳት አለብን የሚሉት አቶ ፈቅ አህመድ የግብጽን ለብቻዬ ልብላ የሚል ክሷን ለማንም ብታቀርብ ተቀባይነት የሌለው መሆኑን አስረግጠው አብራርተዋል። ምሁሩ ከዚህም ከፍ ሲል ስለ ግድቡ ምንም የማያገባቸው የአረብ ሊግን ጨምሮ አሜሪካና የዓለም ባንክ ስለ ቴክኒክ ጉዳዮች ሳይሆን ስለ ውሃ ክፍፍል ሌሎች የናይል ተፋሰስ አባል ሀገራትን ባላካተተ መልኩ ከግብጽና ኢትዮጵያ ጋር ብቻ መደራደሯም የተነቃበት